በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጤና ይስጥልኝ እንደምን አላችሁ ወዳጆቼ ኦርቶዶክሳውያን ወንድሞችና እህቶች እንደምን አላችሁ? ሰላምታዬ በያላችሁበት ይድረሳችሁ። ዛሬ ወቅታዊ የሆነ አንድ ሐሳብ ነው ወደ እናንተ ይዤ የመጣሁት። እሱ ምንድነው? ኦርቶዶክሳዊ የንስሐ አባትና የንስሐ ልጅ ግንኙነት ምን መምሰል አለበት? አሁን ያሉ ችግሮች ምንድናቸው? እንዴትስ መፍትሄ ማግኘት አለባቸው? በሚለው ዙሪያ ሐሳቦችን ወደ እናንተ የማደርስ ይሆናል። እንግዲህ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ልታግዙን ይገባል። አይዟችሁ በርቱ እያላችሁ ካገዛችሁን የተለያዩ ሐሳቦችን ጠቃሚ ትምህርቶችን ወደ እናንተ እያመጣን እንቀጥላለን ማለት ነው። ከሁላችንም ጋር እንግዲህ እግዚአብሔር ከኛ ጋር ይሁን። የእናታችን የቅድስት ድንግል ማርያም ምልጃዋ፣ ጸሎቷ፣ ረድኤት በረከቷ፣ የቅዱሳን አማላጅነት ከሁላችን ጋር ይሁን ለማለት እወዳለሁ። ወደ ሐሳቡ እሄዳለሁ። ይህ ያነሳነው ጉዳይ በጣም ወቅታዊና በብዙ ምዕመናን ዘንድ የሚያሳስብ ጥያቄ እንደሆነ እናንተም ታውቃላችሁ። ነገር ግን የንስሐ አባትና ልጅ ግንኙነት በመጽሐፍ ቅዱሳዊና በሥርዓተ ቤተ ክርስቲያን መመሪያዎች ሲቃኝ መሰረቱ መንፈሳዊ እንጂ ቁሳዊ ወይም ስሜታዊ እንዳልሆነ መረዳት መገንዘብ ያስፈልጋል። በአሁኑ ጊዜ በጣም ጥሩ መልካም የሆኑ የንስሐ አባቶችን ፈልጎ ማግኘት በጣም ከባድ እየሆነ ነው። በተለይም ከጥቅማ ጥቅም ጋር እየተገናኘ የተቸገርንበት ሁኔታ አለ። አንድ ሰው የንስሐ አባት ሲፈልግ ያ ሰው ምን አለው፣ ምን ይጠቅመኛል፣ ምን ይረዳኛል ብሎ ማሰብ ላይ ትልቅ ክፍተት እየተመለከትን ነው። እንዲሁም ምንም ገንዘብ የሌለው ድሃ የሆነ ሰው የንስሐ አባት ይሁን ብሎ አንዳንድ አባቶቹን ሲጠይቃቸው ፈቃደኛ የማይሆኑበት፣ ሰው በዝቶብኛል ብለው የሚመልሱበት ነገሮችንም እየተመለከትን ስለሆነ እንዲያው ይሄ ነገር መልእክቱ ምንድነው? ወዴት ያስኬደናል? ምን መሆን አለበት? በሚለው ጋር ሐሳቦችን ወደ እናንተ ለማድረስ እሞክራለሁ። እንግዲህ ዛሬ ላይ የሚታዩት ድክመቶች ከምንም በላይ መጠንቀቅ ያለብን የሰዎች እንጂ የአባቶች እንጂ የሥርዓቱ የቤተ ክርስቲያናችን ባለመሆናቸው ኦርቶዶክሳዊ አስተምሮ ምን እንደሚል አንዳንድ ነጥቦችን እያነሳን እንመለከታለን ማለት ነው። አባቶች ችግር ሊፈጥሩ ይችላሉ። የንስሐ ልጆችም ችግር ሊፈጥሩ ይችላሉ። አባቶች ግን ጥፋት ስላጠፉ ይሄ የቤተ ክርስቲያን ችግር ነው ብሎ መውሰድ አይቻልም። መጠየቅ ካለበትም አባት መጠየቅ አለበት፣ መጠየቅ ካለበትም የንስሐ ልጅ መጠየቅ አለበት ማለት ነው። የመጀመሪያው የምንመለከተው የእረኝነት ኃላፊነት ወይም የአባት ድርሻ ምንድን ነው የሚለውን ነው። መጽሐፍ ቅዱስ እንግዲህ ስለ እረኝነት ሲናገር ትልቁ አርአያ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው አይደለም? ቸር እረኛ የጠፋችውን ይፈልጋል፣ የቆሰለችውን ይጠግናል። ሕዝቅኤል 34:16 ላይ በግልጽ እንመለከተዋለን። መፈለግ ነው ዋናው ነገር። እንግዲህ የንስሐ አባት ልጆቹን መፈለግ አለበት። አንድ እረኛ የጠፋችውን በግ ይፈልጋል አይደለ? በጎቹን ይፈልጋል። በጓ ካልፈለገችኝ አይልም። በጓ እንዴት ትፈልገዋለች? ማን ነው መፈለግ ያለበት? ማን ነው መፈለግ ያለበት? እረኛ በጎቹን ይፈልጋል። በመልካም ሜዳ ላይ በመልካም መስክ ላይ ያሰማራል፣ ያበላል፣ ያጠጣል። ዛሬ አንዳንድ አባቶች አልፈለከኝም ብለው የንስሐ ልጃቸውን ትተኸኛል፣ አልጠየከኝም፣ ቤቴ ድረስ እየመጣህ አልጎበኘኸኝም፣ አንዳንድ ነገሮችን አላደረክም፣ ምንም ያደረክልኝ ነገር የለም እስከዛሬ በሚል ልጃቸውን የሚያኮርፉ የንስሐ አባቶች አሉ። ነገር ግን ፍለጋ እንጂ ኩርፊያ የለውም። ከእናንተ 100 በግ ያለው አንዱ ቢጠፋበት የጠፋችውን እስኪያገኝ ድረስ ሊፈልገው የማይሄድ ማን ነው ተብሎ በሉቃስ ወንጌል ምዕራፍ 14 ቁጥር 4 ላይ እንደተጻፈ አባት ልጁን አልጠየከኝም ብሎ ማኩረፍ የለበትም። ልጄ የት ጠፋ ብሎ የመፈለግ መንፈሳዊ ግዴታ አለባቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረን ትክክለኛው አባት ትክክለኛው ትምህርት ይሄ ነው። ይቅርታ፣ ቤተክርስቲያናችን የምታስተምረን ትክክለኛው ትምህርት ይሄ ነው። የንስሐ አባት ፈላጊ ነው። የጠፋውን በግ ይፈልጋል፣ የጠፋውን ልጅ ይፈልጋል፣ የወደቀውን ልጅ ያነሳል፣ የቆሸሸውን ያጥባል። እውነተኛ የንስሐ አባቶች እንደዚህ ናቸው። አልተጠየቅኩም፣ አላለበስከኝም፣ አላበላኸኝም፣ አላጠጣኸኝም፣ በየምግብ ቤቱ ወስደህ አልጋበስከኝም ብለው አያኮርፉም። እውነተኛ አባቶች ይህንን ሁሉ ጥቅማ ጥቅም አይፈልጉም። እውነተኛ አባቶች። ስለዚህ የንስሐ አባት ስንይዝ እነዚህን ነገሮች መሰረት አድርገን በጥንቃቄ መሆን እንዳለበት ነው ቤተ ክርስቲያን የምታስተምረን። ጥቅም ፍለጋን መጥላት ነው። ስለዚህ አንድ የንስሐ አባት ጥቅም ፍለጋን መጥላት አለባቸው ተብሎ ይታመናል። ቅዱስ ጴጥሮስ ለቀሳውስቱ በሰጠው መመሪያ በመካከላችሁ ያለውን የእግዚአብሔር መንጋ ጠብቁ፣ እንደ እግዚአብሔር ፈቃድ በውድ እንጂ በግድ ሳይሆን፣ ለጥቅም ስስት ሳይሆን በበጎ ፈቃድ ብሏል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 2።
የንስሐ አባትነት አገልግሎት የገቢ ምንጭ ወይም የክብር ቦታ ሳይሆን የመስቀል አገልግሎት እንደሆነ ቤተ ክርስቲያናችን ታስተምረናለች። አንድ ሰው 100 የንስሐ ልጆች ካሉት ሀብታም ነው ማለት ነው። ከነዚህ ሁሉ ገንዘብ የሚቀበል ከሆነ ጥቅም የሚፈልግ ከሆነ የንስሐ ልጅና የንስሐ አባት ግንኙነት የጥቅም መሆን የለበትም፣ የሀብት ማፍሪያ መሆን የለበትም። ዛሬ ጥሩ ገንዘብ ያላቸውን ሰዎች እየመረጡ የንስሐ ልጅ ማድረግ እየተለመደ መጥቷል። እነዚህ አባቶች ቤተ ክርስቲያንን አይወክሉም። ልትወቀስም አትችልም ቤተ ክርስቲያን በእነዚህ አባቶች። የቤተ ክርስቲያን ትምህርቷ እሱ አይደለም፣ የጥቅም ጉዳይ አይደለም። ቤተ ክርስቲያን ኦርቶዶክሳዊት ቤተ ክርስቲያን በዚህ ዙሪያ ያላት ትምህርት ግልጽና ግልጽ ነው። የበግና የእረኝነት ግንኙነት ነው ያለ። በቃ ይህንን መረዳት ያስፈልጋል ብለው ቤተ ክርስቲያን ታስተምራለች። ሁለተኛው የመታዘዝና የፍቅር ግንኙነትን ስንመለከት በተለይ የልጆች ድርሻ ምን መሆን አለበት ነው። የንስሐ ልጅም ቢሆን የአባቱን ድካም ማሰብና መንፈሳዊ ምክር መፈለግ ይኖርበታል። እኛም ቢሆን ልንፈልጋቸው ይገባል። እነሱን ፈልገን የምንሄድ ግን ልናለብሳቸው ልናጠጣቸው አይደለም። እንደ የሆነ ጥቅም ለመስጠት ለመወረድ አይደለም። ዋናው ድርሻው መዳን ነው። መዳን ትፈልጋለህ ወይ ነው። የንስሐ ልጅ ተቀዳሚ ዓላማው ከንስሐ አባቱ ማግኘት ያለበት መዳን ነው። የክርስቶስን መንገድ፣ የመንግስተ ሰማያትን ነገር ሃይማኖትን፣ የንስሐን ነገር እዛ ላይ ለመነጋገር ለመመከር፣ ከወደቅንበት ለመነሳት፣ ወደ ንስሐ ለመመለስ የቅድሚያ ፍላጎታችን ያ ነው መሆን ያለበት። ስለዚህ የንስሐ ልጅም ቢሆን የአባቱን ድካም ማሰብ አለበት። እንዲሁ ሁሌ አባቴ ይፈልጉኝ ማለትም አያስፈልግም እንደ ሰው ስናስበው። ስለዚህ መንፈሳዊ ምክርን ለመመከር ንስሐ ለመግባትም ወደ አባቶቻችን መሄድ ያስፈልጋል። ቤተ ክርስቲያን የምታስተምረን ይህንን ነው። መታዘዝ፣ ለሚመሯችሁ ታዘዙና ተገዙ፣ እነርሱ በደስታ ይህን ሊያደርጉ ስለ ነፍሳችሁ ይተጋሉና ተብሏል። ዕብራውያን 13:17። ክብር ያስፈልጋል። በእግዚአብሔር ቃል ያስተማሯችሁ መሪዎቻችሁን ዋኖቻችሁን አስቡ ተብሎ በዕብራውያን ምዕራፍ 13 ቁጥር 7 ላይ ተጽፏል። ልጆች ለአባቶቻቸው የሚገባቸውን ክብርና ፍቅር መስጠት፣ የሚገባቸውን ጥቅም አይደለም፣ በነገራችን ላይ ጥቅም አይደለም፣ ክብርና ፍቅር መስጠት ለአባቶቻችን። ነገር ግን ልጅ ደግሞ መመረቅ አለበት። እንዲሁ የምትለበሰዋን ካባዋን ገዝቶ ለአባታችን እላያቸው ላይ መደረብ የልጅ ክብር ነው። እኛ አባቶቻችንን የወለዱንን እንረዳቸው አይደለም? የንስሐ አባቶቻችን የሚለብሱ ጫማ አልቆባቸው ልብሳቸው በላያቸው ላይ አልቆ እየተመለከትን ዝም ማለትም ተገቢ አይደለም። አዎ አስበን እነሱ ሳይጠይቁን እኛ ልንመረቅ ክብር ለማግኘት አባቶቻችንን የንስሐ አባቶችን ብናግዛቸው ብንረዳቸው ምንም ማለት አይደለም። ግዴታ ግን መሆን የለበትም። ልትረዳኝ ይገባል፣ ልታለብሰኝ ይገባል፣ ጫማ ልትገዛልኝ ይገባል፣ እንደዚህ እየተባለ በዓል ሲመጣ ደግሞ የሆነች ነገር ገዝተ መስጠት ለምንድን ያልጠየቀኝ እየተባለ የንስሐ አባትነት የጥቅምና የእንትን ግንኙነት ግን መሆን የለበትም። ቤተ ክርስቲያን ይህን አታስተምርም እንጂ አባቶችን ለመመረቅ ክብር ለማግኘት በረከት ለማግኘት አናግዛቸው ማለት አይደለም። በረከት ለማግኘትማ በፍላጎት እኮ ብዙ ነገር ይደረጋል። በግዴታ ግን መሆን የለበትም። ይሄ ግንኙነታችን መጠበቅ አለበት። ቤተ ክርስቲያን የምታስተምረው ይህንን ነው። ሌላኛው ኦርቶዶክሳዊ አስተምሮቱ ምን ይመስላል? በቤተ ክርስቲያን ትውፊት የንስሐ አባትና ልጅ ግንኙነት በሶስት አምዶች ላይ እንደቆመ ይነገራል። የመጀመሪያው መንፈሳዊ ወላጅነት ነው። አባት ልጁን በንስሐ ወልዶ ለመንግስተ ሰማያት የሚያዘጋጅበት ሂደት ነው። የንስሐ አባት ልጁን በንስሐ ወልዶ ለመንግስተ ሰማያት የሚያዘጋጅበት ሂደት ነው። ይሄ መከበር አለበት። ሌላው የሐኪምና የበሽተኛ ግንኙነት ነው። የንስሐ አባት የነፍስ ሐኪም ነው። ኦርቶዶክሳዊት ቤተ ክርስቲያን እንደምታስተምረን በሽተኛው ሐኪሙን መፈለግ እንዳለበት ሁሉ ሐኪሙም የታመመውን የመከታተል ግዴታ አለበት። ስለዚህ የንስሐ አባት የነፍስ ሐኪም ነው። በሽተኛው ሐኪሙን መፈለግ እንዳለበት ሁሉ ሐኪሙም የታመመውን የመከታተል ግዴታ አለበት። ይህን ነው ቤተ ክርስቲያን የምታስተምረን። ሌላኛው ምስጢረ ንስሐ ነው። ግንኙነቱ በሁለቱ ሰዎች መካከል ብቻ ሳይሆን ክርስቶስ በመካከላቸው ያለበት ምስጢርም ነው። የንስሐ ልጅ ንስሐ ይገባል። አባት ንስሐውን ያዳምጣል፣ ምስጢሩን ይጠብቃል። ይህ መሰረታዊ ነገር ነው። ትልቅ ግንኙነት ነው። በነገራችን ላይ የንስሐ አባት ምስጢር አያወጣም። የልጁን ምስጢር ይጠብቃል፣ ንስሐ እንዲገባ ያደርጋል፣ ለመንግስተ ሰማያት የሚበቃበትን መንገድ ያመላክታል፣ ይጸልይለታል፣ ከድካሙ እንዲነሳ ያደርጋል። እነዚህ ግንኙነቶች መሰረታዊ ናቸው። ታዲያ መፍትሄው ምን መሆን አለበት? ግልጽነት ነው አንደኛው። አባትየው ከእረኝነት ሚናቸው ወጥተው ጥቅም ላይ ካተኮሩ እኛ ልጆች በጨዋነትና በትህትና አባቴ መንፈሳዊ ሕይወቴ አሳስቦኛል፣
ምክር ያስፈልገኛል በማለት አባታችንን ወደ መስመራቸው እንዲመለሱ የመጠየቅ የማድረግ ግዴታ ወይም በግልጸኝነት መጠየቅ አለብን ማለት ነው። ጸሎት ነው። አባት የሌለው ልጅ ጅብ ይበላዋል ይባላል። አባትን ለቆ መቅረት መፍትሄ አይሆንም። አባቱ መንፈሳዊ ጥንካሬ እንዲሰጣቸው ፈጣሪ እንዲረዳቸው ልንጸልይላቸውም ይገባል። እኛ መቼም ለነሱ ምንጸልይ ክብር ያለን ትልቅ ሰዎች ባንሆንም፣ ነገር ግን ለአባቶቻችንም መጸለይ ያስፈልጋል። ሌላኛው አባት መቀየር ነው የመጨረሻው መፍትሄ። አንድ የንስሐ አባት ከላይ የተጠቀሱትን የእረኝነት ድርሻዎች ፈጽሞ የማይወጡ ለነፍስ የማይጠቅሙና ወደ ጥፋት የሚመሩ ከሆነ በሌላ መንፈሳዊ አባት መተካት በሥርዓተ ቤተ ክርስቲያን የተፈቀደ ነው። ነገር ግን በበላይ አካል ዕውቅና ቢሆን ይመረጣል። ለሚመለከታቸው አካላት ጉዳዩን አሳውቆ ተከታትሎ መቀየር ቤተ ክርስቲያን ትፈቅዳለች። ምክንያቱም በጎቹ በጅብ በተኩላ መነጠቅ መበላት ስለሌለባቸው ጥሩ እረኛ መፈለግ የግድ ስለሆነ ቤተ ክርስቲያን ይህንን ትፈቅዳለች። ነገር ግን ቤተ ክርስቲያን ሁሉም ነገር በስርዓት መሆን እንዳለበት ታስተምራለች። እዚህ ላይ ልብ ማለት ያለብን ጉዳይ አለ። የንስሐ አባትነት ስልጣን ነፍስን ለመጠበቅ እንጂ ምዕመናንን ለመጫን ወይም ለመበዝበዝ ለጥቅም የተሰጠ እንዳልሆነ መረዳት ያስፈልጋል። እኛም ይሄን እንወቅ። አባቶቻችንን ልናባልጋቸው አይገባም። በየሆቴሉ፣ በየድራፍት ቤቱ፣ በየመጠጥ ቤቱ ይዘን የምንዞር የንስሐ ልጆች አለን። የጠቀምናቸው እየመሰለን እየጎዳናቸው በብዙ ቦታ የምንመለከተው ብልሽት ይሄ ነው። የእኛም ጥፋት አለበት፣ የእነሱ ብቻ አይደለም። ስለዚህ ቤተ ክርስቲያንን ስሟንም ማጥፋት ነው የሚሆነው በነገራችን ላይ። ስለዚህ ግንኙነታችን የአባትና የልጅ ብቻ እንዲሆን ተግተን መስራት መጸለይ ይጠበቅብናል። የተወደዳችሁ የእግዚአብሔር ቤተሰቦች ኦርቶዶክሳውያን እስካሁን ድረስ አብራችሁን ስለነበራችሁ ከልብ እናመሰግናለን። እግዚአብሔር አምላክ ከኛ ጋር ይሁን። የእናታችን የቅድስት ድንግል ማርያም ምልጃዋ፣ ጸሎቷ፣ ረድኤት በረከቷ ከሁላችን ጋር ይሁን። ጥሩ አባት አያሳጣን መድኃኔዓለም። የዛሬውን በዚህ አበቃሁ። ሰላም